የብርቱካን ጉዳይ እውነታው ምንድነው? ብርቱካን ተመስገን ኢቢኤስ ቴሌቪዥን ላይ ቀርባ ስትናገር የዩኒቨርሲቲ ተማሪ እንደነበረች እንጂ የየትኛውም ዩኒቨርሲቲ ተማሪ እንደሆነች የገለጸችው ነገር የለም። ነገር ግን ደምቢዶሎ ዩኒቨርሲቲ ኢቢኤስ ቴሌቪዥንን ከሳለው የማለቱ ጉዳይ በርካቶችን እያነጋገረ ይገኛል። የጉዳዩ ውስብስብነት እንደቀጠለ ሲሆን አሁን ላይ ብርቱካን የአዋሳ ዩኒቨርሲቲ ተማሪ እንደነበረች የሚገልጹ መረጃዎችም እየወጡ እንደሚገኙ ማወቅ ችለናል። ከወጡት የትምህርት ማስረጃዎች ውስጥም ብርቱካን የተማረችው ፋርማሲስት ሳይሆን አካውንቲንግ እንደሆነ መረጃዎቹ እያመለከቱ ነው። ኢቢኤስ ቴሌቪዥን ያጠፋውን ቪዲዮ ከሰሞኑን በድጋሚ መልቀቁን እንደማይቀር የሚገልጹ መረጃዎችም እየወጡ ይገኛሉ። ውድ ቻናላችን ቤተሰቦች እንደምን ከረማችሁ? በዛሬው ዝግጅታችን በወጣት ብርቱካን ጉዳይ ላይ መንግስት የሰጠውን መግለጫና አሁን ስላለችበት አደገኛ ሁኔታ ያገኘነውን መረጃ በአጭሩ እናስቃኛችኋለን። ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እና ሼር በማድረግ ብርታት ይሁኑ። አብራችሁን ቆዩ። በቅድሚያ በዚህ ጉዳይ ላይ ኢቢኤስ ቴሌቪዥን የሰጠውን አስቸኳይ ማብራሪያ እነግራችኋለን። በመቀጠል ስለ ወጣት ብርቱካን አሁናዊ ሁኔታና ስለ ኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ አነጋጋሪ መግለጫ እነግራችኋለን። የኢቢኤስን መግለጫ እንደሚከተለው እናስቃኛችኋለን። ኢቢኤስ ስህተት ተፈጥሯል ብሏል። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማውጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎች ታሪክ በማቅረብ የበኩሉን ድጋፍ የማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህም ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማም በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጽ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህን በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸውን እህቶችና እናቶች በመርዳት ላይ ባተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት የሚፈልግም ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ተጨማሪ መረጃዎች እንዳገኘን በድጋሚ እናሳውቃለን። ከኢቢኤስ ቴሌቪዥን ማኔጅመንት። ኢቢኤስ ይህን መግለጫ ያወጣው ደምቢዶሎ ዩኒቨርሲቲ የሚከተለውን መግለጫ ከሰጠ በኋላ ነበር። በቀን 14 7ኛ ወር 2017 ዓ.ም በኢቢኤስ ፕሮግራም ላይ በተደረገ ቃለ ምልልስ ብርቱካን ተመስገን ከበደ የተባለች በ2013 የትምህርት ዘመን በደምቢዶሎ ዩኒቨርሲቲ የሁለተኛ ዓመት የፋርማሲ ተማሪ ነበርኩ በማለት የሰጠችው ሐሳብ ስህተት መሆኑንና ዩኒቨርሲቲው የፋርማሲ ትምህርት ሲሰጥ በ2013 የሁለተኛ ዓመት ተማሪ እንዳልነበረው ይገልጻል። ስለሆነም ይህ ድርጊት በጣም ኃላፊነት የጎደለውና ምንም አይነት ማስረጃ የሌለው ስለሆነ ግልጽ
ግልጽ የሆነ ስም ማጥፋትና የዩኒቨርሲቲያችንን ስም የሚያጎድል ስለሆነ ኢቢኤስ ይህን ውንጀላ እስካልቀለበሰ ድረስ ዩኒቨርሲቲው ጉዳዩን ወደ ፍርድ ቤት ለመውሰድ ይገደዳል። የደምቢ ዶሎ ዩኒቨርሲቲ የሰጠው መግለጫ ይህን ይመስላል። ነገር ግን ብርቱካን ኢቢኤስ ቴሌቪዥን ላይ በቀረበችበት ወቅት የትኛውም ዩኒቨርሲቲ ስም እንዳልጠቀሰች ሁላችንንም ማወቅ ችለናል። ኢቢኤስ ቴሌቪዥን ቪዲዮውን ቢያጠፋውም ከባድ ህይወት ፈተና የታየበት የብርቱካን ህይወት የሚከተለውን ይመስላል። ኢቢኤስ ቴሌቪዥን ባጠፋው ቪዲዮ ላይ ብርቱካን ተመስገን ተናግራ የነበረው ጉዳይ የሚከተለው ነው። ብርቱካን ተመስገን ትባላለች። ተወልዳ ያደገችው ምዕራብ ጎጃም ስናን ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ህይወቷ ማለፉን ትናገራለች። እስከ 8 ዓመቷ አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራቸው ከባድ ስራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ እያለች ምሽት ከላይብረሪ ስትመለስ በግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጦ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ ብላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወር ከተቆጠረ በኋላ ስራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ 6ኛ ነበርኩ። እየተፈራረቁ ነው የሚደፍሩን። ከዛ በኋላ ሰውነት የደንዝዟል፣ በፌሮ ይወጉን ነበር ብላለች። በ6ኛ ቀን ስነቃ ደም እየፈሰሰብኝ ነበር። ነገ ህይወቴ ይለወጣል፣ ነገ ጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻዬ እንደዚህ ሲሆን በጣም ከፋኝ። ህይወቴን በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ነው የሆንኩት ብላለች። ከተደፈረች በኋላም በማርገዟ ልጅ ወልዳለች። ልጇም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። ቢሆንም ወጣት ብርቱካን ተመስገን አሁን ላይ በደህንነትና የጸጥታ ኃይሎች ተይዛ መታሰሯን ሰምተናል። ማንም እንዳገኛትም ተደርጋለች። በአሳዛኝ ታሪኳ የበርካታ ኢትዮጵያውያንን እንባ ያራጨችው ብርቱካን ተመስገን ከልጅነቷ ጀምሮ በስቃይ ያደገችና ባልታወቀ ኃይሎች ተጠልፋና ተደፍራ ህይወቷን በሐዘን ያሳለፈች ተስፈኛ ተማሪ የነበረች ቢሆንም አሁን ላይ የደህንነትና የጸጥታ ኃይሎች አስረዋት ከሰው ጋር እንዳትገናኝም አድርገዋታል። በርካቶች በዚህ ጉዳይ ላይ የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ መግለጫ እንዲሰጥ እየጠየቁም ይገኛሉ። ቢሆንም እስካሁኗ ሰዓት ድረስ ከክልሉ የተሰጠ ምንም አይነት መግለጫ የለም። ውድ ቤተሰቦች ለዛሬው የያዝነው ጉዳይ ይሄን ይመስላል። ቀጣይ ዝግጅቶቻችንን እንዳያመልጣችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እና ሼር በማድረግ ብርታት ይሁኑን። ቸር ያቆየን።